ሴትና ወንድ ቤስት ፍሬንዶች መሆን ይችላሉ ብለሃል። ስለዚህ አሁን ቀጥታ ቤስት ፍሬንድ የምትላት ልጅ ጋር ትደውልና አሁን እሺ ማለት እሷን እኔ ላንቺ ልዩ ስሜት አለኝ ማለት በቃ አፈቅርሻለሁ ምናምን ነገር ትላታለህ ማለት ነው። ብትደውልልኝ ጠዋት ምናምን አገኘ ነበር። ምን ነበር? እኔማ የሆነ ነገር ልነግርሽ አስቤ ነበር። ምን ነበር የምንነግረኝ? አይ በቃ የሆነ በቃ የሆነ ስንጠፋፋ የለም የሆነ በቃ እየናፈቅሽና ፍቅር ሳይዘኝ ይቀር። ምን አልክ? አይ ከአንቺ የሆነ ፍቅር ሳይዘኝ አይቀርም ነው የምልሽ። ገናኝ ነው አውራኝ በቃ ተገናኝተን ነው ያም እንኳን አይደለም ነው ተገናኝተን እናውራ። እንዴ ምን ተሰማህ? ዝም ብለህ ንገረኝ። ይቻላል ብለኸኛል። አንተ ነው ያልከኝ። ምን ተሰማህ? ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ምንድነው ይዤላችሁ የመጣሁት? ዳሬን ጉድ ልሰራው የሆነ እዛ አካባቢ ያለ እና ምንድነው ያሰብኩት ቀጥታ ሄጄ አንዳንድ ጥያቄዎችን እጠይቀዋለሁ እና እስኪ ሪአክሽኑ ምን እንደሚሆን አብረን እናያለን። ከመጨረሻው ቪዲዮ ድረስ አብራችን ቆዩ። ሌትስ ጎ። ጋሽ ዳሬ ወይ ሰላም ዳና አማን አሁን አንድ ጥያቄ ልጠይቅህ ነው። ቪዲዮ እየሰራሁ ነው። ምን ቪዲዮ? የማይጠይቅ ችግር የለውም ኖርማል። ሴትና ወንድ ቤስት ፍሬንዶች መሆን ይችላሉ ብለህ ታስባለህ? አዎ ይችላሉ። እርግጠኛ ነህ? እሺ ፍቅረኛ አለ? ፍቅረኛ የለኝም። የለም? ቤስት ፍሬንድስ አለ? አሁን ሴትና ወንድ ቤስት ፍሬንዶች መሆን ይችላሉ ብለሃል። ስለዚህ አሁን ቀጥታ ቤስት ፍሬንድ የምትላት ልጅ ጋር ትደውልና አሁን እሺ ማለት እሷን እኔ ላንቺ ልዩ ስሜት አለኝ ማለት በቃ አፈቅርሻለሁ ምናምን ነገር ትላታለህ ማለት ነው። እሷን እንደዛ ትላታለህና ከዛ እስኪ ምን አይነት ምላሽ ትሰጣለች የሚለውን አብረን እናያለን እና በዛውም ያለውን እውነታውን ታውቃለህ ያለውን ነገር እና ወደ ቤተሰቦቻችን እስኪ እንግዲህ ምን እንደምትል አብረን እንይ ማለት ነው። እና እስኪ ላውድ ላይ አድርገውና ሄሎ ወይ እንዴት ነሽ? እንዴት ነሽ? ነው አላህ ደህና ነሽ? አለን ኪስ ነው። ጠፍተዋል በጣም ጠፋሽ? አሉ አንተ ነህ በጣም የጠፋው። ኧረ ጠፍተሻል። እኔማ በቃ አፋልጉኝ ሁላ ምናምን ልለጥፍ ምናምን ብላ በቃ በስተመጨረሻ ደወልክ። እስከዚህ ድረስ ምን ታደርገዋለህ? እኔማ የመስቀለው ሆንሽብኝ ጭራሽ አይደለ? አይ ተመችቶ ነው ግን የምር በጣም ደስታል ይመስልሻል? እኔ እንጃ ተመችቶኝ ምን አውቃለሁ። ከባለቤቱ ያወቀ ባላ ነው። አስልክ ነኝ እንጃ። ለማንኛውም ግን ተቀፋፍተናል። አይ በጣም ጠፍተሃል። እንዴት ነህ ታዲያ? አለሁልሽ። መስገናለን እና አስከሽኛል አስከሽኛል። ውይ በጣም ሱታይምስ ነው ያፈከኝ ነው። እኔማ በቃ እንደዛ ስታፊ ጊዜ ግራ ገብቶኝ ነበር። እኔማ ወይ ቢዚ ሆነ ይሁን ምናምን ብዬ በቃ ነው ዝም አልኩ። አይ ዘሮ ለማንኛውም እንዴት ተገኘ ዛሬ በጣም ዛሬ እንዴት ተገኘ? አንዴ ሁሌ አትደውልም እያልሽ ነው? አንዳንዴ ነው ምንድን ነው ያዝጣለ ነው የምታደርገው ሰው። አይ እኔማ አገኝሻለሁ እያስቤ ነበር ግን ሳንገናኝ ቀረ። የት ግቢ ምናምን?
አዎ ኦኬ። አይ ብትደውልልኝ ወይ ጠዋት ምናምን አገኘ ነበር። ምን ነበር? እኔማ የሆነ ነገር ልነግርሽ አስቤ ነበር። ምን ነበር የምንነግረኝ? አይ በቃ የሆነ ስንጠፋፋ የለም የሆነ በቃ እየናፈቅሽና ፍቅር ሳይዘኝ ይቀር። ምን አልክ? አይ ከአንቺ የሆነ ፍቅር ሳይዘኝ አይቀርም ነው እንጂ የምሬን እኮ ነው። ለማያውቅህ እባክህ ለማያውቅህ አንተ ነው ሰው ብሎ አምኖ ምናምን የምሬን ነው፣ እየቀለድኩ አይደለም። በቃ ያው እስካሁንም ያልነገርኩሽ ያው ጓደኝነታችን እንዳይጠፋ ሲቀጥልም ያው በዙሪያሽ ብዙ ሰዎች ነበሩና ዛሬ ልንገርሽ ብዬ ነው። የምሬን ነው። ኧረ ተው ተው፣ አትጫወትብኝ፣ ተው አትፎግረኝ በእናትህ። ኧረ የምሬን ነው የእውነት። ኧረ የት ሆነህ ነው? እየተደበርክብኝ መሆን አለበት አንተ። የት ሆነህ ነው? ኧረ እኔ አልተደበርኩም። ማርያምን ማርያም በል። የምሬን ነው። እና ምንድን ነው የምትለው በግልጽ አማርኛ? እኔማ ወድጄሻለሁ እያልኩሽ ነው። ምንድን ነው? የምሬን እኮ ነው። ኧረ እኔ በእናትህ ተው። ያው ሙድ እያስክብኝ ነው መሰለኝ። የምሬን ነው የእውነት የምር። አዎ እንዴ ማለት አብረን ስንሆን እኮ ብዙም አታሳየኝም እንደዚህ አይነት ነገር። እስቲ በአክት ራሱ ወይ በንግግርም ቢሆን አይሆንም። ያው በቃ እየፈራው ምናምን ሳላሳይሽ ቀረው። ሲቀጥል በዙሪያሽ ብዙ ሰዎች ነበሩ ነው። ከዛ በዛ ምክንያት በቃ የምርን ነው ግን የምርን ማርያም ከልብ ነው። አዎ ከልብ ነው። ኦ ማይ ጋድ። እና ምን ልበል እኔ አሁን ምን እንድል ነው ማለት ለኔ በጣም ሰርፕራይዝ ነው የነበረው። በቃ ማለት አሁን ከኔ ማለት መልስ ምናምን ጠብቀህ ምናምን ማለት ድንገት ነው የሆነብኝ ሁሉም ነገር። አይ ያው እስካሁን ጓደኝነታችን አለ። ከዛ በዛ ላይ እንቀጥልበታለን። እኔ ላምንህ አልቻልኩም። በቃ ወይ ተገናኝተን እናውራ። እንደዛ ይሻላል። አዎ ለምን አንቺ ነገር አታውቂ? በቃ ለምን አትነግሪኝም? ከዛ አገኝሻለሁ ማለት አልገባኝም ማለት አንተ በጣም ፎጋሪ ልጅ ነህ። አይሳቅ እኔ እንደዛ ፎጋሪ ነኝ እንዴ? እና ታዲያ በቃ እስኪ ንገረኝ። እኔ ምርልን እንደሆነ እንዴት አውቃለሁ? እኔ በጣም ነው የምወደው። እውነቱን ስነግርህ በጣም ነው የምወደው። የምር ማርያም አንቺም ትወጂኛለሽ? ያ ባልነግርህ ማለት አይዱ ነው እየፈራሁ ነው። አሁን ራሱ አንተ አትሁን ራሱ ማለት የማወራው ሪል አንተን ይሁን አይሆን አላውቅም፣ ብቻ ግን እየፈራሁ ነው። አሁን ራሱ ስሜት የተናገርኩት በጣም ነው የምፈራው። እስቲ ማለት አይዱ ነው ጓደኝነታችን ማጣው ምናምን ስለመሰለኝ ነው ዝም ያልኩት። እስቲ ለምን አንተ እስከነ ጭራሹም እንደዛ የምታስብ ምናምን አትመስልም ነው? ያው እኔማ በቃ ጓደኞችሽ ምናምን አብረውሽ ምናምን ስላሉ በቃ እየፈራሁ ምናምን በቃ ሳልነግርሽ ቆየሁ። ለዛ ነው እና እኔ ከሁሉም ፒስ አለው እንዴ ማለት እንዲሁ ነው በቃ ሀይ ምናምን እኮ ከሁሉም ጋር ካንተም ጋር እንደማደርገው ማለት ነው። እኔማ ቢኖርሽ ብዬ አሰብኩ ደግሞ ማለት እስቲ አልተናገርኩም እንጂ እኔ በጣም ሳስበኝ ነበር እኮ በጣም አስበኝ ነበር ማርያም። እና ከባድ ነው። ለምንድን ነው ወይ አንገናኝ ነው አውራኝ በቃ ተገናኝተን ነው ያም እንኳን አይደለም ነው ተገናኝተን እናውራ። አዎ የምርሽን ነው ግን በቃ እሺ የት ላግኝሽ? ሲመች ምናምን ደውል። እሺ በቃ እሺ እንዴ ምን ተሰማህ? ዝም ብለህ ንገረኝ። ይቻላል ብለኸኛል። አንተ ነው ያልከኝ። ምን ተሰማህ? አይ እኔማ የማውቀው እንደሚቻል ነው ማለት
እስካሁን የማስበው እንደዛ ነው። ያ በቃ በምንድን ነው በዚህ መንገድ እሷ ጋር ያለውን ስሜት አወቀ ማለት ነው። እና ግን ማወቅ ምን ጠቀመኝ እንዴ? እሺ ቆይ ልጠይቅህ፣ ማለት ከዚህ በኋላ እንዴት ነው የምትቀጥሉት? ጀስት በቤስት ፍሬንድ ነው ወይንስ እሷ ጋር ያለውን ስሜት እያወቅህ እንዴት ነው ማለት? ቆይ መጀመሪያ ግን አንተ ለእሷ ስሜት አለ? እኔ የለህም። እና ካሌለህ እንዴት ነው አሁን ከዚህ በኋላ የምትቀጥሉት? አሁን እሷ ጋር ያለውን ስሜት አወቀ ምናምን ነገር በቃ እኔ እንጃ እንዴት እንደምቀጥለው ራሱ አላውቅም። እንግዲህ የሆነ ምትሃታዊ ክስተት ነው መሰለኝ። ጭራሽ እንደዚህ ትላለች ብቻ አልጠበኩም እንዴ። አይ ወይኔ በቃ ከዚህ በኋላ ግን ምንድን ነው ባይዘው ሀሳብ ትቀይራለህ ወይስ በዛው ነው እንትን? አይ እኔ አላውቅም ማለት እሷ እንደዚህ ስለሆነች ሌላው አይሆንም ማለት አልችልም። እንደምሆን ሊቻል ይችላል። ስለዚህ ሀሳብህን አቃይረው ማለት ነው? አልቀይርም። እኔ እንደዛ ነው የማስበው። በቃ ዞሮ እኔ አሁን ጥሩ እንትን ከፈትኩልህ ማለት ታውቃለህ። አሁን አንተ ጀስት ቤስት ፍሬንድ ነበር የምታስባት፣ እሷም ልክ እንደዛ ነበር ታስበኛለች ብለህ ያሰብከው አንተ። ነገር ግን በዚህች አጋጣሚ አሁን እሷ ጋር ያለው ስሜት የፍቅርም እንደሆነ አንተ ተረዳ ማለት ነው። ለኔ መረዳቱ ጥሩ ስሜት የሆነ ድብዳን የሆነ ጭራሽ ማለት ነው እንዴ እንደዚህ ከባድ ነው። ግን ምን ትላቸዋለህ ማለት እንደ አሁን እንደዚህ አይነት ልክ በኖርማል ፍሬንድ ወይም በቤስት ፍሬንድ ብለው እንትን የሚሉ ሰዎች አሉ በጣም ብዙ ምናምን እንደዚህ እናያለን። እና በእነሱ መሀል እንደዚህ አይነት ነገር እንዳይፈጠር ምን ትላቸዋለህ? እኔ ምንም ልላቸው አልችልም። ጓደኛ ሆን ለምን አይ አይደለም፣ አንተም እኮ ሆነሃል ጀስት አንተም እኮ ጓደኛ ሆነሃል። ግን በቃ በጠበቅከው ልክ አላገኘውም። እና እስኪ ከዛ አንፃር ነው ማለት እንደዛ ከሆነ አሁን ቤስት ፍሬንድ ከሆነ ምንድነው አንተ ምን ትላቸዋለህ? በምን አይነት መልኩ ነው መቀጠል ያለባቸው ምናምን? በዚህ ስሜት እስካላቸው መናገር አለባቸው ትላለህ ወይንስ ደግሞ እንደዚህ ዝም ብሎ እንደዚህ ልክ እንዳንተና አሁን እንደልጅቷ እንደዛ ይቀጥሉ ትላለህ? አይ እኔ የማስበው ምን ችግር የለውም ብዬ ነው የማስበው። እንግዲህ ፐርሰናል ነው የራስ ሀሳብ ነው። እንግዲህ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ያዝ ያነት ማለት ይራስ። ለማንኛውም ውድ ቤተሰቦቻችን ይሄው እንግዲህ ባያችሁት መልኩ ጉድ ነው የሰራኝ እንዴ የተደበቀ ሚስጥር ታውቃላችሁ። እሱ ቤስት ፍሬንድ ምናምን ብሎ ነበር የሚያስበው፣ ግን መጀመሪያም እንደጠየቅኩት እሱ በዛ ልክ ነበር የሚያስበው። ግን ደውሎ ያለውን ነገር ምናምን ሲል እንደዛ አይደለም። እና ግን ፕሊስ እንደዚህ የምታደርጉ በቤስት ፍሬንድ አማካኝታችሁ በቃ ይቅርባችሁ። ማለት ስሜት ካላችሁ ወደዛው ተናገሩ እንጂ እንደዚህ የሆነ የድብብቆሽ ምናምን ሲሆን የሆነ ሰዓት ላይ ያጣላል። እና በዛ አይነት መልኩ ባይቀጥል ባይ ነኝ። እና የነበረን ቆይታ ይህን ይመስላል። እስከ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።